እርጉዝ እናቶች የሚበሉት የሚጠጡት ወይም ደግሞ የሚወስዱት ነገር ሁሉ በአንድም ወይም በሌላ መንገድ ጽንሱ ላይ ተጽዕኖ ሊያሳርፍ ይችላል። ከእነዚህ ውስጥም በጣም በተደጋጋሚ የሚስተዋለውና የሚከሰተው እንዲሁም አደገኛ ተብሎ የሚታሰበው የአልኮል መጠጥ ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ደግሞ በእርግዝና ወቅት ስለሚወሰድ የአልኮል መጠጥና ስለሚያስከትለው ጉዳት መረጃዎችን ወደ እናንተ አደርሳለሁ። አብራችሁኝ ቆዩ። በእርግዝና ጊዜ ስለሚወሰድ የአልኮል መጠጥ በሕክምናው ሳይንስ አንድ የሚባል አባባል አለ። እሱም ኖ ሴፍ አማውንት ኦፍ አልኮል ኢን ኤኒ ትራይሚስተር የሚል ነው። ይህ ማለት የትኛውም አይነት የአልኮል መጠጥ የትኛውንም ያህል የአልኮል መጠን በየትኛውም የእርግዝና ጊዜ መወሰድ እንደሌለበት ለማመልከት ነው። አንዲት እናት በእርግዝናዋ ወራት አልኮል በምትወስድበት ጊዜ አልኮሉ ከእናትየዋ የደም ዝውውር በእንግዴ ልጁና በእትብቱ አማካኝነት ወደ ጽንሱ የደም ዝውውር ይደርሳል። ችግሩም እዚህ ጋር ይጀምራል። ምክንያቱ ደግሞ በደም ውስጥ የሚገኝ አልኮል በጉበት አማካኝነት መወገድና ወደማይጎዱ ኬሚካሎች መቀየር ይኖርበታል። ይህም ጉበት ከሚሰራው ስራ አንዱና ዋነኛው ነው። ነገር ግን የጽንሱ ጉበት ያልዳበረና ስራውንም በአግባቡ ማከናወን የማይችል ወይም ኢማቹር ስለሆነ በጽንሱ ደም ውስጥ የተከማቸው የአልኮል መጠን መወገድ ስለማይችል የጽንሱን ልዩ ልዩ አካላቶች መጉዳት ይጀምራል። አልኮል አብዛኛውን የጽንሱ አካላት ሊጎዳ ቢችልም አስከፊ የሚባሉትና ብዙ ጊዜ የሚስተዋሉት ግን የአእምሮ እድገት መስተጓጎል፣ የልብን የአፈጣጠር ሂደት ማወክ እንዲሁም የፊት ቅርጽን ማበላሸት ናቸው። በሳይንሳዊ አጠራሩ ፌታል አልኮል ሲንድረም የሚባለው አልኮል በወሰዱ እናቶች ላይ ጽንስ ላይ የሚታዩ አካላዊ የአፈጣጠር ችግሮች ምልክቶችን የሚጠቁም ነው። የፌታል አልኮል ሲንድረም የሚታይበት ጽንስ የሚከተሉት ዋና ዋና መገለጫዎች ወይም ፊቸርስ ይኖሩታል። አንደኛ፣ የተበላሸ የፊት ቅርጽ ይኖራቸዋል። ጠባብ የአይን ቀዳዳዎች፣ ጠፍጣፋ ፊትና አፍንጫ፣ ትንሽዬ ጭንቅላት እና የላይኛው ከንፈር መሳሳት ፊት ላይ ከሚታዩ ችግሮች ዋና ዋናዎቹ ናቸው። ሁለተኛ፣ የጽንስ መቀጨጭ ወይም አዩጃር ይኖራቸዋል። ይህ ችግር ከተወለዱም በኋላ እንኳን እድገታቸውን በማስተጓጎል ቀጫጫና እድገታቸው ከእኩዮቻቸው ያነሱ እንዲሆኑ ያደርጋል። ሶስተኛ፣ የተዛባ የማዕከላዊ ነርቭ ስርዓት እድገት ወይም ደግሞ ሴንትራል ነርቨስ ሲስተም አብኖርማሊቲ ይኖራቸዋል። በዚህም ምክንያት ትንሽዬ ጭንቅላት ይኖራቸዋል። ከተወለዱ በኋላም የጸባይ ወይም ቢሄቪራል ችግር ይገጥማቸዋል። የአስተሳሰብ የአነጋገርና ነገሮችን የማከናወን እድገታቸው ላይ በጣም መዘግየትን ያሳያል። እያደጉ ሲመጡም አይኪዋቸው ወይም የማሰባና የማሰላሰል አቅማቸው የወረደ ይሆናል። በትምህርት ቤትና በዕለት ተዕለት ህይወታቸው ነገሮችን የማሰብና የማሰላሰል አቅማቸው እጅግ የተዳከመ ይሆናል። አራተኛ፣ መስማት ወይም ማየት የተሳናቸው ሆነው ሊወለዱ ይችላል። በተጨማሪም የልብ፣ የኩላሊት ወይም የአጥንት የጤና ችግሮች ሊያጋጥማቸው ይችላል። ዓለም አቀፍ የጤና ድርጅቶች እንደ WHO እና CDC ያሉ ተቋማት በእርግዝና ወቅት የሚወሰድ ማንኛውም አልኮል አይነትና መጠን እንዲወሰድ አይፈቅዱም። ጥናቶች እንደሚጠቁሙት የትኛውንም ያህል ትንሽ የአልኮል መጠን ቢወሰድ እንኳን ጽንሱ ላይ በግልጽ የሚታይ የአፈጣጠር እክል ባያጋጠምም ከተወለደና ካደገ በኋላ ግን የማሰብና የማሰላሰል ችሎታው ዝቅ ያለ ወይም ደግሞ ሎ IQ እንዲኖረው ያደርጋል። ከእነዚህ አስቀድመን ከጠቃቀስናቸው ችግሮች በተጨማሪ አልኮል መውሰድ ለውርጃ፣ ማዕፀን ውስጥ ጽንስ መጥፋት ወይም መሞት ወይም ያለ ጊዜው መወለድ ወይም ፕሪተርም ሌበር ሊያስከትል ይችላል። ከጽንሱ በተጨማሪ አልኮል መጠጣት እናትየዋ ላይም የጤና እክልን ይፈጥራል። እናትየዋ ለእርግዝና ጊዜ ግፊት፣ ለደም ማነስ እንዲሁም ለምግብ እጥረት ሊያጋልጣት ይችላል። በተጨማሪም ጭንቀትና ድብርትን ያስከትላል። ስለዚህ ጠቅላላ አድርጌ የምመክራችሁ በእርግዝና ጊዜ ምንም አይነት አልኮል የትኛውንም ያህል መጠን እንድትወስዱ እንደማይመከር ነው። ውድ ተመልካቾቻችን፣ የዛሬውን መረጃ እዚሁ ላይ እናበቃለን። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ያግዙን፣ ይደግፉን። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።